ሰማሽው? የተዳፈውን ሙዚቃ ሰማከው? እንዳለ የሚቃም ነው የምልሽ። አንድ ገራባ የለው እንዳለ የሚቃም ነው የምልሽ። Oh my god, this is መቶ ጊዜ ነው ያዳመጥኩት። ለልጆቻችን ምናልባት ሀገር ከቆየ የምነግራችሁ አንድ ታሪክ አለ። በሀገር ሆነን ሀገር በናፈቀን ሰዓት የሀገር አርማ ሰንደቅ ከፍ ማድረግ በተከለከልንበት ወቅት ራሱን አሳልፎ ለአውሬ ሰጥቶ የምናፍቃትን የምንወዳትን ሀገር በምናብ የሚያሳየን ድንቅ አርቲስት ነበር። እርሱም ቴዎድሮስ ካሳሁን ቴዲ አፍሮ ይባላል። ይህ ሙዚቃ ዛሬ ጆሮአችንን ብቻ ሳይሆን ነገ ታሪካችንን የሚያክም ነው። በ2060 ወይም በ2070 የምትሰሙት ትውልዶች ወይ እኛ በዚህ ዘመን ይሄንን ጥበብ ስንሰማ ኢትዮጵያዊነት በውስጣችን ደምቆ በፍቅር ሰክረን እንደነበር ወቁ። ቴዲ ማለት ድምጻዊ ብቻ ሳይሆን የዘመን ድልድይ ነው። ልጄ እስቅያስ ይህ የቴዎድሮስ ካሳሁን ቴዲ አፍሮ 6ኛ የሙዚቃ አልበም ሲወጣ አንተ የ2 ዓመት ከ3 ወር ሕፃን ነህ። ልጄ በዚህ ወቅት እኛ ኢትዮጵያውያን በዘር በጎሳ ተለያይተን አንዱ ከአንዱ በመፈራራት ባለመተማመን ነው የሚኖረው። በዛ ላይ የኑሮ ውድነቱን አልቻልነው። በእኛ ዘመን ከቴዲ በቀር ለፍትህ ለፍቅር ለሰላም የቆመ ሰው አልነበረ። ልጄ አደራ የምልህ በእናንተ ዘመን ይህ እንዳይሆን አንተና ጓደኞችህ ሰውን ሰው በመሆኑ ብቻ አቅርቡት። የሀገራችሁን ጥቅም አሳልፋችሁ አትስጡ። አደራ ልጄ። በ8ኛው ወር 2018 አባትህ አማኑኤል። የሁለተኛ ዲግሪን የመመረቂያ ጽሁፌን እያደራጀው በመሰራበት የቴክኒክና ሙያ ኮሌጅ ቢሮክራሲ ስር ውስጥ ሆኜ መብራት ስለሚቸግር በስራ ደክሜ ውዬ በስራ እያነገው ለሊት 7 ሰዓት ከ36 ላይ ያደመጥኩት የደሃ ልጅ ስለሆንኩና አባቴን በጨቅላ ዕድሜ ስላጣሁት አይዞባይ ስለሌለኝ የኑሮ ውድነቱን በጣም ከባድ ሆኖብኝ በመኖርና ለመኖር ስሳቀቅ ያሳለፍኩት ወቅት ነበር። ምናልባት ልጄ ይህን የማደርገው ሀብትን ለማካበት ሳይሆን እኔ ያየሁትን ጨለማ አንተ እንዳታይ ነው። ይገርማል ልጄ 2018 ዓ.ም በኢራን እስራኤል አሜሪካ ጦርነት በሆርሙዝ ሰርጥ ተዘግቶ የኑሮ ውድነቱ የተፈተነበት ወቅት ነበር። አደራ ልጄ የኢትዮጵያን ታሪክ ቃና እንዳይጠፋ ታገል። ኢትዮጵያን እንዳትተዋት። ፍጹም ክፍሌ ይላል እና ሚስቴ ተገላገለች እና የልጄንም ስም ኢትዮሪት አልኩት የሚል ሌላም አንድ ኮሜንት ነበር። በቤተን እንደብናኘ ከዘር ልከን ምናዬ አንድንን ማንን ለያየ ጠጋ ብለሽ አውጊኝ እስቲ ያለሽበት ሁኔታው እያየሽው በትካዜ የምትጠርጊው ጎዳናው አጎንብሰሽ ስትቆዝሚ ተደግፈሽ መጥረጊያው ጌጥ አበባ መቻወኩኒ ድንገት ልቤ ስትገባ ወይ ታስተምረው ልቤን የፍቅር ፊደል መልኳ ቀለሙ ነቅቶ ሚለቅም አይደል በፈካ ሰማዩ በሄዱና እነ ሐምሌ መተሽ በመስከረም ጀንበር ሊሽ ባይኔ በሄዱና እነ ሐምሌ ሚሊዮን ያዙልኝ። እነ ሐምሌ መቼ ልትሄዱ ነው? እስቲ እነ ሐምሌ ሂዱና የመስከረምን ጀንበር እንይበት። መቼም እናንተ እያላችሁ ገና ማናየው ማንሰማው ጉድ የለም።
እኛ ብቻ አይደለንም ቴዲ አፍሮን የምንወደው። ቴዲ ራሱ ይሄንን ትውልድ ወጣቱን እኛን ምን ያህል እንደሚወደን በዚህ ልጅ ማረጋገጥ እንችላለን። ይሄንን ወጣት ሙዚቀኛ ፓርት 2 የታዋቂ ሰዎችንና አንዳንድ ደስ የሚሉ ኮሜንቶችን አነብላችኋለሁ። አካውንቴ ደግሞ እዚህ ጋር ቷኒ ፖስት ኮሚኒቲ ጋይድላይንስ ብሎ ስላስቀመጠብኝ ኮፒ ሊንክ ማድረግ እንዳይረሳ። በቃላቶች ቅድስና ቃላቶች የሰነፉብኝ ከነፍስ የወጣ የከበረ ጣዕመ ዜማ ድንቅ ኃያል ዘመኑን የዋጁ ንጹህ ቃላት አንድ ሀገር አንድ እናት አንድ ኢትዮጵያ። ጋዜጠኛ መቅደስ ደበሳይ 8ቱን ሙዚቃውን በሙሉ እኩል ኦንላይን ሆኖ የተከታተለ አንደኛው እኔ ነኝ። ቴዲ እወዳለሁ። ምርጥ ስራ ነው። በርታለን ጀግናችን። ዩቲናስ ዘመንን ሁሉ ስለ አንድነት ኢትዮጵያ አፍሪካ እንዴት ደስ ይላል። እናመሰግናለን ቴዶ። ናቲማ ማርያምን እምሰራበት ቦታ ብዙም ለስልክ ፍሪደም የለውምና የቴዲ ሙዚቃ ለመስማት አሞኛል ብዬ ቀረሁ። ኡፍ እንኳንም ቀረሁ ይላል ደግሞ ሌላኛው። ይህ መልክ ለልጄ ይሁን። ልጄ ብሩክ ስማኝ፣ ይህ ዘፈን ሲለቀቅ የ1 ዓመት ልደትን ሃፒ በርዝዴይ የሚለው ሙዚቃ ተከፍቶ እያከበርንልህ ነበር። ነገር ግን በዛኑ ቀን ማለትም በ8ኛው ወር 2018 ዓ.ም ከቀኑ 8 ሰዓት ላይ የሙዚቃው ንጉስ እየተባለ የሚጠራው ሙዚቀኛ ክቡር ዶክተር ቴዎድሮስ ካሳሁን ቴዲ አፍሮ አዲስ የሙዚቃ አልበም ለቀቀ። ታዲያማ እኔ አባትህ ሃፒ በርዝዴይ የሚለው ሙዚቃ በቴዲ አዲሱ ዘፈን እንዲቀየር አድርጌ እስከ ሌሊቱ 8 ሰዓት ድረስ ልደትህ ሲከበር ያደረ መሆኑን ለታሪክ ይቀመጥ ይላል። ማርያምን ዛሬ ከእስር ቤት ነው የወጣሁት። ይሄን የመሰለ አልበም በማዳመጤ እድለኛ ነኝ ይላል። ፓርት 3 እንዲቀጥል ስሙኝ አቤት ይላሎስ ያዞባዬ ግናድ ሹዳን ጆሮ ካላዋሰ ያዞባዬ ግናድ ምንም አይነት ሁኔታ ውስጥ ሆናችሁ ጊዜ ረዝሞ ልትረሷቸው ልትተዋቸው ላልቻላችሁ ሰዎች እሺ ታኩላችሁ አውቃለሁ በልቤ ፍቅሬ ቆርጠሽ እንዳልተውሽ አንዳንዱ ቴዲ አፍሮ ቢፈልግ አንዳንዱ ምንድነው አሽቃባጭ አስተካኪና በመጥፎ የተረጎመታ እንጂ ቴዲ አፍሮ ፍቅር ትወዱኛላችሁ በቃ ሁሉን ወደዱ እንደዚህ አንዳንዱ ሊል ይችላል። በቃ ፍቅር ሲመነቅለው ምን አባክቶ ቴዲን የሚቃወመ ካት ማይ ኔክ ነው የምለው በእንግሊዝኛ እንዲገባው። እሺ ግጥሞች ሲያነብ ያው ሙዚቃው ውስጥም ግጥሞቹ ራሱ ነው የሚጽፈው። ያው እንደዛ አሪፍ ግጥም ናቸው። ግን የግጥም ስለኔ ምን እንደጻፈ አላስታውስም። ቴዲ እግዚአብሔር ይስጥ። ምንም ዘፈን አንፈልግም። ዘመኑ ሄደሽ ገና ነው ፍቅርሽ የማይዘወር ዘመኑ ዘፈን አግኝተናል።
ቢባል ዘመኑ ፍሬ ሄደሽም ገናን ስር ይዟል በልቤ ፍቅርሽ የማይዘሟርካ ወይ ዳንታት ገረኝ አንድነቷን ምጣም ታሰብር ልጅናቷን ወይ ዳንታት ገረኝ አንድነቷን ምጣም ታሰብር ልጅናቷን አብል የምን በሰና ከተማ ውበትሽን ያየው ስወጣም ስገባ እንደ አፋር አፍሌታ የጠየመው ፊቴ ሌላው ቢቀር እንኳን ማንነቴ ባፍ ይቀድማል አምኖ በከዳት እንዴት ያማል ወርቅ ያበደረ ደርሶታለት እንዴት ይችላል ዝም ማለት ከነገ ዛሬ ይሻል ባልኩ የራሴን ጩኸት ተነጠቅኩ ተጣላኩ ባህሬን ሳውዲ ዱባይ እንደሚያዝነው ልቤ ወንድሜ ሳይ ባያታም ሳያዬ በጠራት አትሰማ መሬማ የቴዲን ዘፈን እንዴት አየኸው? ሙሉ ሚቃም ነው፣ ምንም ገራባ የለውም። የምን ገራባ ነው? እኔ እኮ ስለ ሙዚቃ ነው የጠየቅኩክ። ማን ያለው ስለ ገራባ? ወይ ዳንታት ገረኝ አንድነቷን ምጣም ታሰብር ልጅናቷን ወይ ዳንታት ገረኝ አንድነቷን ምጣም ታሰብር ልጅናቷን ወይ ዳንታት ቆጥረኝ ደናልቴ ያውቀው የለበይ ማንነቴ ስመመና ማንም አይለየነ አለመነ ወዲያት ዘመነ ስመመና ማንም አይለየነ አለመነ ሰማይ ዳመነ አጉረመረመ ሊጥል ነው መሰለ ዝናብ ደርቤ አይሞቀኝ ብከናነብ ተይዤ ባንቺ ሐሳብ ድንግዝግዝ አለ የቤቴ ፋኖስ ሰማይ ጨለማ ለብሶ አንቺ ካልመጣሽ አውደ ዓመት አይሆን ቅዱስ ዮሐንስ ምድርሱ ወገን ቴዲን አጠባበቅ እንዴት እያረጋችሁ ነው? ንጉሱን አጠባበቅ እንዴት እያረጋችሁ ነው? እኔ በበኩሌ ቴዲ ተመለሰ አለ። ሙዚቃ ተመለሰች፣ ጥበብ ነፍስ ዘራች። በኩታ ኢያሪኮ ፈርሶ ያዞምባዬ ግናድ እስኪዳኝ በራማምባ ፈርሶ ያዞምባዬ ግናድ ከዘመን ጋራ ገጥሞ ጣዬ ያዞምባዬ ግናድ የአዲስ አበባ ልጅ የአዲስ አበባ ልጅ የሚያደርገው ስራ ነው። ወይ ዳንታት ገረኝ አንድነቷን ምጣም ታሰብር ልጅናቷን ወይ ዳንታት ገረኝ አንድነቷን ምጣም ታሰብር ልጅናቷን አውሰኝ አብሬፋስ ወይ ብራን አውሰኝ ይስራ በምትሽ አንድነት ዓላማ ኦሌ ኦሌ አፍሪካዬ ማማ ይስራ በምትሽ አንድነት ዓላማ አዲስ አበባ አደሸገሩ አሄ እንኳን ሸገሩ ሁሉ አይደሎ ሙላው አገሩ አሄ ሙላው አገሩ በፍቅር ጠርተ ከዳር እስከ ዳር አሄ ከዳር እስከ ዳር መሃል ገቡና አቆሙን ከዳር አሄ አቆሙን ከዳር ዛሬ የተለቀቀውን የቴዲ አፍሮን አልበም በማስመልከት በብዙዎቻችሁ ጥያቄ መሰረት ቴዲ አፍሮን ይዤላችሁ መጥቻለሁ። ይሄ ስዕል እሱ ጋር እንዲደርስ ሁላችሁም የቴዲ አፍሮን ኦፊሻል አካውንት ኮሜንት ላይ ሜንሽን አድርጉልኝ። ከአዲሱስ አልበም የትኛው ዘፈን ተመቻችሁ? እንግዲህ ቪዲዮ ቴዲ ጋር እንዲደርስ ላይክ እና ሼር እንዲሁም ወይ ዳንታት ገረኝ አንድነቷን ምጣም ታሰብር ልጅናቷን ወይ ዳንታት ገረኝ አንድነቷን ምጣም ታሰብር ልጅናቷን ወይ ዳንታት ቆጥረኝ ደናልቴ ያውቀው የለበይ ማንነቴ አክሱም ላሊበላን ባንዳለት አስንቶ አልራመድ
ቦሰና ከተማ ባያታም ሳያዬ በጠራት አትሰማ መሬማ ሴት ስትቆዝሚ ተደግፈሽ መጥረጊያውን አሳዘንሽኝ እኔማ ስንታለ ሆድሽ መሬማ ባህሬን ሳውዲ ዱባይ እንደሚያዝነው ልቤ ወንድሜ ሳይ ባያታም ሳያዬ በጠራት አትሰማ መሬማ Tani gamona, dangarsa babbenaga, dangarsa tani toniaga. Tani gamona, Addis Ababa, Addo Shekeru ahe, Nkwan Shekeru, Yehulu aidelo, Mulla ageru ahe, Mulla ageru, Fikr terte, kedar iske dar ahe. ገቡና አቆሙን ከዳረሄ አቆሙን ከዳረ አውቃለሁ በልቤ ፍቅሬ ኮርተሽ እንዳልተውሽኝ አመኘሽ ኖሬያለሁና ያኔ በነገርሽ ሄደች ላትመለስ ብለው ልቤስ በጃምና ተይ ማሪልኝ ፍቅሬ እባክሽ መጥተሽ እንደገና ቢባል ዘመኑ ፍቅሬ ሄደሽ መገና ነው ወይዳን ሰላሳበት ባንዲራዬ አረንጓዴ ቢጫ ቀይ አርማዬ ወይዳን ሰላሳበት ባንዲራዬ አረንጓዴ ቢጫ ቀይ አርማዬ ባንዲራዬ የሰማሽ ነው እንዴ የቴዲ አዲሱ አራው ግን እኔ በኔ ዕውቀት የሚመዘን አይደለም ልጁ ከባድ ነው በእውቀትም በምንም የበለጸገ ልጅ ነው ስለዚህ ይሄን ነገር ተንታኞች ያስፈልጉናል ሚያቅሱ ያስፈልገናል እንጂ በኔ ዕውቀት ምንም ልለካው አልቻልኩ የምታውቁ ሰዎች ዘፈኑን አስረዱኝ በኔ ዕውቀት ሊለካ የሚችል ዘፈን እስካሁን ከሰማኋቸው አንፃር የተለይቶብኛል ቴንኪው ማህበረሰቡ ለእናንተ የሚሰጠው መግለጫ ከቴዲ አፍሮ ውጪ ላላችሁ ሙዚቀኞች እኛ ብዙ ስለቂጥ ስለጡት ስለማልባሌ ነገር ሲዘፍኑ በትግስትና በሞራላችሁን እንዳይጎዳ ሰምተናቸዋል አንዳንዶቹ ናቸው ስለዚህ አሁን ካሁን በኋላ ላልተወሰነ አመታት ማናችሁም ምንም አይነት ዘፈን እንድትዘፍኑ አንፈልግም እያናናቅናችሁ አይደለም ውለታችሁንም እየረሳን አይደለም እኛ ማንነታችንና የሀገር ፍቅራችንን ምንድነው የሚባለው ቤተሰባዊነታችንን የሚያጠነክርልን ከረጅም አመት በኋላ አንድ ዘፋኝ አግኝተናል ይህንን ዘፈን ብቻ በደም እናልፈው ነገር ሳይሆን አንዳንድ ሰዎች ዘፈን ትሰማለህ ወይ ዘፈን የምትሉ ሰዎችም ልክ እንዳልሆናችሁ ልነግራችሁ ነው አንድ ሰው የልብን ሲናገርልህ የሞራልን ሲናገርልህ የልብን ጭሮሮን ሲናገርልህ ዘፈነ ሰው ነገረልህ ነው የሚባለው ስለዚህ አርቲስቶቻችን በመችሉት መጠን ላልተወሰነ ጊዜ እናንተ ላይ ቅጣት በይነናል ምንም አይነት ዘፈን ብታወጡ በአንቀጽ መሰረት ጀግኖች ሞተውላት በመርዝ ጋዝ ነፍረው ተነፍገው በሳት ዘመን ተገላብጦ እንዴት ሀገር መሬ ባንዲራ የላሳት ዘመን ተገላብጦ እንዴት ሀገር መሬ ባንዲራ የላሳት Gammo tanni gammona
ከነገ ዛሬ ይሻል ባልኩ የራሴን ትበት ተነጠቅኩ ተጣላሁና ከወንዝ አድባር እንዴት ልታረቅ ከራሴ ጋር አዲስ አበባ አደሸገር ዋሄ እንኳን ሸገር ሞላው አገር ዋሄ ሞላው አገር በፍቅር ጠርተ ከዳር እስከ ዳር ከዳር እስከ ዳር መሃል ገቡና አቆሙን ከዳር አቆሙን ከዳር ተለያይቶ ኑሮ ወላይ ለዶ አዳማ ወላይ ለዶ አንድ ኢትዮጵያ ልንሆን ቁርጥ ነው ዘንድሮ ወላይ ለዶ አዳማ ወላይ ለዶ ተበትነን ብናይ በቤተን እንደ ብናኘ ከዘር ልቀን ምናይ አንድንን ማንን ለያየ ስምምነት ማንም አይለይ ታትገረኝ አንድነቷን ምጣም ታሰምር ልጅናቷን ታትገረኝ አንድነቷን ምጣም ታሰምር ልጅናቷን ወይዳን ታስቆጥረኝ ደማጥንቴ ያውቀው የለም ወይ ማንነቴን ወይዳን ታስቆጥረኝ ደማጥንቴ ያውቀው የለም ወይ በዜማና በግጥሙ አዋስቶ በሀገር ደረጃ ትልቅ መልእክት የሚያስተላልፍ ትልቅ ጉልበት ያለው ነው። ቴዲዬ ድንቅ ብዕረኛ ነው። በላት ነፍሴ ላላት በይ በቃ አይሆንም ጠጋ ብለሽ አውጊኝ እስቲ ያለሽበት ሁኔታው እያየሽው በትካዜ የምትጠርጊው ጎዳናው አጎንብሰሽ ስትቆዝሚ ተደግፈሽ መጥረጊያውን የአዲስ አበባ ልጅ የሚያደርገው ስራ ነው። መሪትነው መሰለ ደርቤ አይሞቀኝ ብከናነብ ምተይዤ ባንቺ